ዓለም ሁሉ በጨለማ ሲዋጥና ሲሸፈን አንድ ሰው ብቻ አይኑን ወደ ብርሃን ተክሎ ቀረ። ሌሎች ሰዎች ሁሉ እግዚአብሔርን ሲረሱ፣ ኖህ ግን ሁል ጊዜ ከእግዚአብሔር ጋር በእምነት ይሄድ ነበር። ትልቁ ዝናብም መዝነብ ሲጀምር ተስፋ ከጥፋት ውሃው በላይ ተንሳፈፈ። ምክንያቱም እግዚአብሔር መርከቢቱንና የገባውን ቃል ፈጽሞ እንደማይረሳ ቃል ስለገባ ነው። ምድር ረፍት አልባ ነበረች። አየሩ ከባድ ነበር። ሰማዩ ራሱ ሚስጥርን የተሸከመ ይመስል ነበር። ከከተሞች ጫጫታ ርቆ አንድ ሰው ብቻውን ይሰራ ነበር። ስሙም ኖህ ይባል ነበር። ቀን ተቀን ያረጁ እጆቹ ታላላቅ የእንጨት ምሰሶዎችን ያነሱ ነበር። አሰራሩ ከማንኛውም ቤት ከፍ አለ። ርዝመቱም ከዓይን እይታ በላይ ነበር። አንዲት መርከብ በሚመጣው ማዕበል ውስጥ ሕይወትን ለማሻገር የተሰራች። ሰዎች ሊያዩ ይመጡ ነበር። አንዳንዶቹ ይስቁ ነበር፣ ሌሎች ራሳቸውን ይነቀንቁ ነበር። Almost there. He'll never finish it. It's madness. ኖህ ግን ግንባታውን ቀጠለ። አይኖቹ እግዚአብሔር በሰጠው ተግባር ላይ ተተክለው ነበር። ከዚያም አንድ ቀን ጠዋት አስገራሚ ነገር ተከሰተ። ከኮረብቶቹ መጡ ጥንድ ጥንድ ሆነው ወርቃማ ጎፈር ያላቸው አንበሶች፣ እንደ ነጎድጓድ የሚያገሱ ዝሆኖች፣ በጋራ የሚበሩ ትናንሽ ድንቢጦች፣ እባቦች፣ ቀበሮች፣ ንስሮች፣ ግመሎች፣ እያንዳንዱ ፍጥረት ሁሉም በመርከብ ውስጥ የየራሱን ቦታ ያዘ እና ከዚያ የመጀመሪያው የውሃ ጠብታ ወለቀ። ሌላም ተከተለ፣ ከዚያም ሌላ። ሰማዩ ጨለመ፣ ደመኖች ተሰባሰቡ፣ በምድር ላይ እንደ ታላላቅ ጥቁር ማዕበሎች። ዝናቡ በኃይል መዝነብ ጀመረ። ወንዞች ሞሉ፣ ማሳዎች በጎርፍ ተዋጡ። ሰዎቹም እየሮጡ ጮሁ፣ ጩኸታቸውም በማዕበሉ ጩኸት ውስጥ ተዋጠ። እናም የውጪው ዓለም በጎርፍ ስር ጠፋ። ቀናት አለፉ። መርከቧ በማያልቀው ውሃ ላይ ከፍ ከፍ አለች። ተራሮች በማዕበል ስር ሰመጡ። የነበረው ዓለም ጠፍቶ ነበር። በመርከቡ ውስጥ የማያቋርጠው የዝናብ ምት ይሰማ ነበር። ብርሃን በደመናዎች ውስጥ አለፈ። ውሃው ወርቃማ ቀለም አንጸባረቀ። ኖህ እርግብን ላከ። እሷም በትንሽ የወይራ ቅጠል ተመለሰች። ሕይወት ተመልሶ ነበር። መርከቧ በአንድ ተራራ ላይ አረፈች። ታላቁ በር ተከፈተ። የፀሐይ ብርሃን ወደ ውስጥ ፈሰሰ። እንስሳት ዘለው፣ በረው እና እየተሯሯጡ ወደ አዲስና ንጹህ ምድር ወጡ። አየሩ የሳር እና የአዲስ ጅማሬ መዓዛ ነበር። ከዚያም ሰማዩ ተናገረ፣ በቃላት ሳይሆን በቀለም። በደመኖች ላይ የቀስተ ደመና ብርሃን ተዘረጋ። ቀይ፣ ወርቅ፣ አረንጓዴ፣ ሰማያዊ በምድር ላይ እያበራ ቃል ኪዳን። ዳግመኛ ውሃ ፍጥረትን ሁሉ እንደማያጠፋ። በዚያ ቀን ኖህ እስከ ዛሬ ድረስ ወደሚነገረው እውነት ይዞ አዲሲቱን ምድር አወጣ። ዓለም በሚፈርስበት ጊዜም እንኳን እምነት ከጥፋት ውሃ ሊያሻግረን ይችላል።